ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በሙሉ እንዴት ናችሁልኝ? እኔ ጋር እግዚአብሔር ይመስገን በጣም ሰላም ነኝ። እስቲ ቀለል ያለች ቁርስ እንስራ። በነገራችን ላይ ሁላችሁም ወንድሞቼ ማለት ነው ቁርስ ሳትበሉ ወደ ስራ አትግቡ፣ እየበላችሁ ስሩ ላለሁኝ። እስቲ እንግዲህ ከኔ ጋር እስቲ ዛሬ እኔ ቁርሴን እንዴት ነው የምሰራ እስቲ ላሳያችሁ ማለት ነው በትንሹ። በጣም ቆንጆ ነው፣ ቀለል ያለ ነው። በጣም ለጧት ቁርስ በጣም ደስ ይላል። ፋጤራ ነው፣ ሁላችሁም ታውቁታላችሁ ብዬ አውቃለሁ። በተለይ ከመዳም ቅመም ሞች ማለት ነው ከመዳም ቤት የምትኖሩ በጣም አሪፍ ነውና እየሰራችሁ ብሉ እህቶቼ። እንዴ እናንተ ስትኖሩ ነው ሁሉም ነገር የሚኖረውና ስለዚህ እየሰራችሁ ብሉልኝ ውዶቼ። በነገራችን ላይ እውነት ለመናገር ካሜራ ይዞ መቅረጽ በጣም ትንሽ ይከብዳል። በተለይ እየሰራ ለሚቀርጽ ማለት ነው። እና እንግዲህ እዚህ ጋር ለልጆችም ሰርቻለሁኝ፣ ለራስም ደግሞ እሰራለሁኝ። በቃ ሁላችሁም እህቶቼ አትፍሩ። በተለይ አንዳንዶች ፊቷ ለምን ፊቷ ጥሩ አይደለም እፈራለሁ ምናምን። ለምን ፊቷን ለምን ተራራ አትመስለውም? ተራ ሳልበላ ልሰራላት ነው እንዴ? እኔ እህቶቼ የሰው ፊት አትዩ፣ ብሉ፣ ጠጡ፣ ስራችሁን ቀጥ ብላችሁ ስሩ። አበቃ። ከዛ በኋላ ሌላ ነገር ብታወራ መዳም አትስሟት፣ ብታስጣት። ምክንያቱም እሷ ሳትበላ እንደማትውሉ ራሳችሁን አስከብሩ። በየትም ቦታ ስትኖሩ ራሳችሁን መጀመሪያ አስከብሩ። በቃ ራሳችሁ ስገቡ ስራ ቦታ ራሱ በቃ ራሳችሁን አሳውቁ። በቃ ጠንካራ ኮፍታራ ሆናችሁ መግባት ያለባችሁ ራሳችሁን በቃ ወቁ። እናቶች እነሱ እንደሆነ ታውቃላችሁ። ስትታመሙ አውጥተው ነው መወረወር የሚወዱ። የሆነ ነገር ብትሆኑ አንድ ቀን ሁለት ቀን ብትተኙ እኮ ካልጋችሁ ላይ ታውቃላችሁ እንዴት እንደፊታችሁ እንደሚቀያየር። ስለዚህ እናንተ ደህና ሆኖ ቁርሳችሁን፣ ሻያችሁን፣ የምትፈልጉትን መጠጥ ቡና ምናምን ሊሆን ይችላል እየጠጣችሁ ቁርሳችሁን ሰርታችሁ ወደ ስራችሁ። ወዶችዬ እንግዲህ እንዲች አድርጋችሁ ቀለል ያለች ቁርስ የጧት ቁርስ ማለት ነው ብሉልኝ። በጣም ይጣፍጣል። በነገራችን ላይ ፋጢራ ታውቁታላችሁ ሁላችሁ። በተለይ በአረብ ሀገር የምትኖሩ ልጅ እያላችሁ ቆንጆ እያደረጋችሁ ብሉ ጠጡ። እናቴ ለማን ብላችሁ ራሳችሁን አጠናክሮ ራሳችሁ ሰው ስትሆኑ ነው ሌላው ነገር የሚኖር ማለት ነው። አዳሚ ዝም ብለሽ ተነስተሽ ፊትሽን ራሱ በተስተከሳት ታጠቢ፣ ከዛ በላይ ወደ ስራ ትጣደፊያለሽ። ደምሽ አልቆ ደርቆ ከዛ በኋላ ሲያምሽ ሄደሽ እየሰራሻትን ትፍት ታርገሽ ደግሞ ለሕክምና ራስሽን አጠንክሪ። ለበሽታ ራስሽን አታገልጭ። ሁልሽም እህት ወንድሞቼ በተለይ በአረብ ሀገር የምትገኙ እህቶቼ ራሳችሁን ጠብቁ። ከወደቃችሁ ከታመማችሁ በኋላ እከሌ እንዲህ ያለኝ አትበሉ። በቃ ራሳችሁን መጀመር ጠብቁ። አሁን ደግሞ ሻይ እንጠጣለን። ውሃ የፈለችልኝ እንግዲህ ሻይ ልጠጣ ነው እናቴ። እኔ ጾም ካልሆነ በስተቀር ቁርሴን በልቼ ነው ስራዬን የምሰራ። ድሮ እናትዬ ነፋስ ነበርኳችሁ። የምን ቁርስ የምን ምናምን በቃ ድሮ እኮ እውነት ለመናገር ሞኝነታችን ነበር ብዙዎቻችን ማለት ነው። ስለዚህ አሁን እንዲች ተደርጋን ሻያችን በዚች መልኩ ተሰርታለች ወዶችዬ። እና ሁላችሁም የመዳም ቅመሞች ሁላችሁም እህቶቼ ብዙዎች የሚያማችሁ በተለይ ብዙዎች ማለት ነው በሽተኛ የሆናችሁ የምግብ እጥረት ነው። በቃ ራሳችሁን ጠብቁ። በቃ ምግባችሁን ብሉ፣ ጠጡ። በተለይ ውሃ ጠጡ። በተለይ የምትቆሞቶች ያላችሁ ምግብ የምትሰሩ ውሃ በደንብ ጠጡ። ለተለያዩ በሽታ የምትዳረጉ እናንተ ራሳችሁን በተለይ በምግብ ስለምትጎዱ ነው። እንደው ከፊሊፒን ያትማሩ እነሱ እኮ እናቴ ያረግ ካላረጉ በስም ቅስቅስ የማይሉ ራሱ አይናቸው አይገለጥም ራሱ ምግብ ካልቀመሱ ማለት ነው። እና ስለዚህ ውዶችዬ ራሳችሁን ጠብቁ እላለሁኝ። በሌላ ቪዲዮ እስከመጣላችሁ ደህና ሆኖልኝ ላይክ ሼር አድርጉ፣ አበረታቱኝ ውዶችዬ።